ሰላም እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ። እና ማለት ነው በዚህ ቪዲዮ ምን ተረዳችሁ? እኔ የተረዳሁት ነገር ቢኖር ማለት ነው ፍቅር ማለት ነው አብርሽ ላይ አሁንም ድራማ እየሰራች ነው። የምሬ ነው የምላችሁ ድራማ እየሰራች ነው። አብርሽ ግን አይነቃም። መቼም ነው የማይነቃው። መቼ ነው ግን አብርሽ አንተ የምትነቃው? ግን የምሬን ነው እንዴ? ትናንትና እንደዛ በቃ ከሩታ ጋር ለማስታረቅ ነው የመጣሁት ያለች ሴት ዛሬ ደግሞ እየሳመች ስሜታዊ ሆና ምናምን ሮጣ ሄደች። ምንድን ነው ምን እያሳያቸው ነው? የድሮ ትውስታ ምናምን እንደዚህ ጎተኛል። አንቺም ጎደሽኝ፣ እኔ ብቻዬን ነው ያሳለፍኩ፣ አንቺም ብቻን አሳለፍሽ ምናምን ያለፈውን ነገር እየቀሰቀሳችሁ ለምንድን ነው ታዲያ እዚች ጋር ህዝብ ላይ ድራማ የምትሰሩት ማለት ነው እንዴ? አብርሽ ሩታ ጋር መሆን አይፈልግም፣ ከርሜላ ጋር መሆን አይፈልግም። ገባችሁ? ፍቅርን ግን ይፈልጋታል፣ ስሜት አለው። እንደዛ ነው የተረዳሁት ማለት ነው። እና ከዚህ ሁሉ ነገር ሄርሜላ ራስሽን ነፃ አውጪ። በቃ ሰውን አትመኝ ሄርሜላ፣ ሰውን አትመኝ። በቃ ማንም ሰው አይታመንም። ገባሽ? ማንም ሰው አይታመንም። ስለዚህ ራስሽን አጠንክረሽ ማለት ነው ብቻሽ መቆም አለብሽ። አብርሃም መጣ ሄደ አይጠቅምሽም። አብርሽ በቃ እንደዚህ ነው ህይወቱ፣ እንደዚህ ነው በቃ አይሆንም። ስለዚህ ሄርሜላ ከአብርሽ ጋር ከታረቅሽ ማለት ነው እውነት የምሬን ነው አንቺ ሞኝ ነሽ። እንዳትታረቂ ወደ አንቺ መምጣትም የለበትም። በምን አቅሙ ነው ወደ አንቺ የሚመጣው? በምን ሞራሉ? ይቅርታ እንዴት ይጠይቃል? አንቺን ምንም ያላደረግሽ ልጅ፣ ለሱ ብለሽ የቆመሽ ልጅ አንቺን ትቶ ረግጦ የሄደ ሰውዬ ተመልሶ ወደ አንቺ እንዴት ብሎ ይመጣል? መቼም አይመጣም። ገባ? አትመጣም፣ መተም አትጠቅምም። ስለዚህ ሄርሜላ በራሷ በኩል ህይወቱ መኖር አለባት። ገባችሁ? አብርሽ ወደ ሄርሜላ እንዳይመጣ ፍቅር መያዣ መንገድ እየፈጠረች ነው። ገባችሁ? ከዛ በኋላ ሩታ በመሃል ለመግባት ማለት ነው። ገባችሁ? ሲስተማችሁ እንደዛ ነው። እና አሁንም ማለት ነው አብርሃም ጥፋት አምኖ ይቅርታ ጠይቆ ወደ ሄርሜላ እንዳይመለስ እየተሰራ ያለ ሴራ ይሄ ነው። ፍቅር ከሩታ ጋር አስታረቅሽው፣ ታረቀ ወይ? አየ ነው በጣም ነው ያስታረቅሽው። ጅላንፎ አለች ዛሬ ቡዜ። ጅላንፎ ጅላንፎ አይገልጸውም አብርሽን ማለት ነው። ጅል ነህ እንዴ? እንደዚህ አይነቃም ሰው። አንዴ ሁለቴ ሶስቴ እንዴት ሰው ሞኝ ይሆናል? ንቃ፣ በቃ ንቃ። ካልነቃክ ምንም ማድረግ አይቻልም። ኦደንስ የራሱ ስንቴ ነግሮሃል፣ አንተ አትሰማም። ሲጀመር ጆሮ ድፍን ስለሆነ አትሰማም። እንደዛው ሁን።